ጀማሪ ተወርቆ ናቸው። እነዚህ ዌብሳይቶች ግዴታ ማወቅ አለባችሁ። እነዚህ ዌብሳይቶች ለቪዲዮችሁ ለታብሌላችሁ በቀላሉ ተጠቀሟቸው ትችላላችሁ። እነዚህ ዌብሳይት ፍሪ ናቸው፣ ነፃ ናቸው። ምንም ገንዘብ አክፍሉበትም። እነዚህ ዌብሳይቶች ለምን ዓላማ መጠቀም እንዳለባችሁ በዝርዝር እነግራችኋለሁ። አብራችሁ እስከ መጨረሻው ድረስ ቆዩ። ፎቶፒያ ይባላል። ልክ እንደ አዶቤ ፎቶሾፕ ሲሚላር የሆኑ ነገሮች አሉ። ግን ይህ ለየት የሚያደርገው ከአዶቤ ፎቶሾፕ አንደኛ ፍሪ ነው፣ ነፃ ነው፣ በቀላሉ መጠቀም ትችላላችሁ። አዶቤ ፎቶሾፕ ደግሞ ፋይዳ ያስከፍላቸዋል ማለት ነው። አዳዲስ ፊቸሮችን መጠቀም ስትፈልጉ፣ አሁን ያመጣችሁ ፊቸሮች ለመጠቀም ስትፈልጉ ያስከፍላቸዋል ማለት ነው። ሁለተኛ ደግሞ ብራውዘር ፊቸር ነው ፎቶፒያ ማለት ነው። ጉግል ላይ ሰርች ታደረጉት ያመጣላችኋል። በስልካችሁና በላፕቶፓችሁ መጠቀም ትችላላችሁ ማለት ነው። አዶቤ ፎቶሾፕ ደግሞ በላፕቶፕ ብቻ መጠቀም ትችሉ። ስለዚህ ለየት ያደርገዋል ማለት ነው። ስለዚህ በተቻላችሁ መጠን ጀማሪ ዩቱበሮች ይህን ዌብሳይት ተጠቀሙት፣ በጣም ጠቃሚ ስለሆነ ማለት ነው። ሁለተኛው ዌብሳይት ደግሞ ፒክስለስ ይባላል። ይህ ዌብሳይት ጥራት ያላቸው ቪዲዮዎችና ፎቶዎች የምታገኙበት ዌብሳይት ነው። እዚህ ዌብሳይት ውስጥ ከ3 ሚሊዮን በላይ ፎቶዎችና ቪዲዮዎች አሉ። በቀላሉ የፈለጋችሁትን ሰርች አግታችሁ ቪዲዮዎችም ሆነ ፎቶዎችን ማግኘት ትችላላችሁ ማለት ነው። እነዚህ ዌብሳይቶች ኮፒራይት አይደሉም፣ ነፃ ናቸው። በቀላሉ መጠቀም ትችላላችሁ። የፈለጋችሁን ሰርች ማድረግ ትችላል። አሁን ለምሳሌ እኔ ማንጃምፒንግ ሰርች ማድረግ ያመጣልኛል። አሁን ከፈለኩ ነው ሆሪዞንታል ማድረግ በአግድም እንዲሆን ላይ ማድረግ ከፈለኩ ፊልተር የሚለው አለ። ፊልተር ነካና ወደ ሆሪዞንታል ቀይረዋለሁ ማለት ነው። ስለዚህ እናንተም ይሄንን በቀላሉ መጠቀም ትችላላችሁ። ለቪዲዮአችሁ በቀላሉ በዚህ ዌብሳይት ማግኘት ትችላላችሁ። ስለዚህ ተጠቀሙት ለማለት ያክል ነው። ወደ ቀጣይ እንሄዳለን። ሳይት ደግሞ ታምብኔል ፕሪቪው ይባላል። ታምብኔላችሁ የምትገመግሙበት ነው። ታምብኔላችሁ እዚህ ዌብሳይት ውስጥ በማስገባት ዩቱብ ላይ እንዳለን አንድ ላይ ያይላቸዋል። ከሌሎች ዩቱበሮች ከሌሎች ታምብኔሎች ልዩ እንዲሆን ልዩ ነው አይደለም የሚለውን ነገር ገምግሞ ያሳውቃቸዋል። ከፈለጋችሁ ይህን ታምብኔል ፕሪቪው በአይኮን በስልካችሁ ምን እንደሚመስል ማየት ትችላላችሁ። በላፕቶፕ ላይ የእናንተ ታምብኔል ምን እንደሚመስል በቀላሉ ማየት ትችላላችሁ ማለት። ስለዚህ ይሄ ታምብኔል ፕሪቪው ታምብኔላችሁ በስልክና በላፕቶፕ ምን እንደሚመስል በቀላሉ ማየት ትችላላችሁ ማለት ነው። ይህ ዌብሳይት ነው ፍላት አይኮን ይባላል። ከ18 ሚሊዮን በላይ የተለያዩ አይኮኖችና ስቲከሮች የያዘ ዌብሳይት ነው። እዚህ ዌብሳይት የተፈለጋችሁን አይኮን ሰርች ማለት ትችላላችኋል። ለምሳሌ እኔ ሀከር ብዬ ሰርች ማድረግ ያመጣልኛል ማለት አይኮኖችን። ግራፍ ብዬ ሰርች ማድረግ ያመጣልኛል ማለት አይኮኖች ማለት ነው። በሞሽንም ማውረድ ትችላላችሁ። አሁን ለምሳሌ ሀክ የሚለውን በሞሽን መቀየር ትችላላችሁ ማለት ነው። ስለዚህ ይሄንንም መጠቀም ትችላላችሁ ማለት ነው። ለታምብኔላችሁ መጠቀም ትችላላችሁ፣ ለቪዲዮ መጠቀም ትችላላችሁ እና ለፖስት እንትናችሁ በቀላሉ መጠቀም ትችላላችሁ። ስለዚህ የፍላት አይኮን ማስገባት ካለባችሁ ይህን ዌብሳይት ተጠቀሙት ለማለት እወዳለሁ ማለት ነው። ወደ ቀጣይ እንሄዳለን። ፍሮንት ስኩዌርስ ይባላል። የተለያዩ ፍሮንቶችን የምታገኙበት የቴክስት ፍሮንቶች የምታገኙበት ዌብሳይት ነው ማለት ነው። እዚህ ዌብሳይት ውስጥ የተለያዩ ቴክስቶች አሉ፣ የተለያዩ ፍሮንቶች አሉ። ለምሳሌ እኔ አሁን ታግ ብዬ ብነካ ብዙ አይነት ፍሮንቶች ያመጣልኛል። ከዛ ውስጥ ሳንሳሪፍ ብዙዎች የሚጠቀሙ ዩቱበር ስለሆኑ ሳንሳሪፍ ብዬ ስነካ ከፈለጋችሁ ብሎድ በማድረግ የተለያዩ እንትኖች ያመጣላቸዋል ማለት ነው። ሌላው ደግሞ ፍሮንት አይደንቲፊ ማድረግ ይችላል። የእናንተ የምትጠቀሙት ፍሮንት የትኛው ፍሮንት እንደሆነ ይለይላቸዋል። ኢሜጅ በማስገባት ያ ፍሮንት የትኛው ፍሮንት እንደሆነ ይለይላቸዋል። ስለዚህ ለቪዲዮአችሁ ለታምብኔላችሁ እንዲሁም ግራፊክስ ልብሳችሁ ለዲዛይን ለማድረግ መጠቀም ትችላላችሁ ማለት ነው። ይህን ዌብሳይት አሁኑ ገብታችሁ ቼክ እንድታደርጉት ከወዲያ አሳስባለሁ ማለት ነው። ወደ ቀጣይ እንሄዳለን። ታግ አዮ ይባላል። የተለያዩ ታጎችን ጀነሬት የሚያደርግልን ዌብሳይት ነው። ከእናንተ የሚጠቅሙ ገብታችሁ እዛ ባር ላይ ሰርች ማድረግ ነው። ከራሳችሁ ቶፒክ ጋር የሚሄድ ነገር እዛ ላይ ሰርች ስታደርጉ እራሱ ያመጣላቸዋል። ያንን ኮፒ አድርጋችሁ እዛ ታግ እንትን ውስጥ ማስገባት ትችላላችሁ ማለት ነው። ለማንኛውም ታግ ይህን ያህል ጥቅም የለውም። በዩቱብ እንደሚለው ከሆነ ታግ ለዩቱብ የሚሰጠው ጥቅም ትንሽዬ ነው። አሁን ዲስከቨር የሚያደርግልን ትንሽዬ ነው። ከዛ ይልቅ እኛም ዲስክሪፕሽን ላይ የምናተኩር ሞር ዩቱባችን ዲስከቨር የመደረጉ ዕድል ከፍተኛ። ስለዚህ በተሻላችሁ መጠን ታግ ትንሽ ቀንሳችሁ
ዲስክሪፕሽን ላይ ትንሽ ፎከስ ብታደርጉ ሞር ዲስከቨር የመሆናችሁ እድል ከፍተኛ ነው ማለት ነው። ስለዚህ በተቻላችሁ መጠን ሁለቱንም መጠቀም ይቻላል። ስለዚህ ሁለቱንም መጠቀም ከፈለጋችሁ መጠቀም ትችላላችሁ። ስለዚህ ሪፕሌይ ታግ አይሆን ቼክ ማለት ትችላላችሁ ማለት ነው። የመጨረሻ ዌብሳይት ደግሞ አዶቤ ፖድካስት ይባላል። ይሄ ዌብሳይት ድምፃችሁን ጥራት ያለው እንዲሆን ያደርግላቸው ማለት የትኛው ቦታ ላይ በማይመች ቦታ ላይ ሆናችሁ የቀረጻችሁትን ቪዲዮ በቀላሉ እዚህ ውስጥ በማስገባት ድምፃችሁን ጥራት ያለውን እንዲሆንላችሁ ያደርግላቸው ማለት የቀረጻችሁ። ስለዚህ ይህን ዌብሳይት ተጠቀሙ። አብዛኛው ይህን ዌብሳይት የሚጠቀሙ ሰዎች ፌስለስ ዩቱብ ቻናል ላይ የሚሰሩ ሰዎች ናቸው። ለእንትን የሚሰሩ ሰዎችም ይጠቅማል። ግን አብዛኛው ፌስለስ ዩቱብ ቻናል ላይ የሚሰሩ ሰዎች ከሆናችሁ ይህንን ዌብሳይት ተጠቀሙት ለማለት ነው። ከተመቻችሁ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ይሄኛው ቪዲዮ ተመለከቱት። ይመቻችሁ።